ሰላም ዩቲዩብ እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ ወደ እናንተ መጥተናል። ወደ ተወዳጁ ሀገር ቱርክ ነው የምንገባው። ኢስታንቡል ውስጥ እንቆያለን። እስከ ፕሮግራማችን ፍጻሜ አብራችሁ እንድትሆኑ ጋብዛችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በዓለማችን ላይ በድመቶች ብዛት የሚታወቁ ከተሞች መካከል የመጀመሪያዋ ኢስታንቡል ቱርክ ነች። ኢስታንቡል በመንገድ ላይ የሚኖሩ ድመቶች በብዛት የሚታዩባት ዋና ከተማ ነች። ኢስታንቡል እንግዲህ የቱርክ ዋና ከተማ ብቻ ሳይሆን የድመቶች ዋና ከተማ ናት። እንዲህም ካስባላት ዋነኛ ምክንያቱ አንዱ ኢስታንቡል ውስጥ 200,000 የሚጠጉ ድመቶች እንዳሉ ይገመታል። ከ200,000 የሚጠጉ ድመቶች መካከል ደግሞ 125,000 የሚጠጉ ድመቶች ደግሞ ባለቤት የሌላቸው ወይም ጎዳና ላይ የሚኖሩ ድመቶች ናቸው ማለት ነው። ኢስታንቡል ከተማ እንግዲህ ከድመቶች ጋር ያላት ቁርኝነት በጣም ጥልቅና የቆየ ነው። ድመቶች በከተማ ውስጥ በነጻነት ይዘዋወራሉ፣ በሚፈልጉበት ቦታ ይሄዳሉ። በሕዝቡም ዘንድ እንደ ሰፈር ሰው ነው የሚታዩ። ይህም ደግሞ ታሪካዊ ምክንያት አለው። ከጥንት ጀምሮ ድመቶች አይጥን በመያዝ መጋዘኖችንና መርከቦችን እንዲሁም ቤቶችን ስለሚጠብቁላቸው ነው። ይህም ብቻ አይደለም፣ ባህላዊና ሃይማኖታዊ ተጽዕኖ አለው። በእስልምና ባህል ድመቶች በገርነት ስለሚታወቁ የተከበሩ እንስሳ ናቸው ተብሎ ስለሚታመን ብዙ ሰዎች ይንከባከቧቸዋል። በማህበረሰቡ ዘንድም በየመንገዱ የምግብና የውሃ ሳህኖችን አስቀምጠው ይንከባከቧቸዋል። በመንግስት ደረጃም የክትባትና የሕክምና አገልግሎት ይሰጣቸዋል። ቱርክ በዓለም ላይ የሚታወቁ ሁለት ዋና የድመት ዝርያ አላት። ተርክሽ ቫን እና ተርክሽ አንጉራ የሚባሉ ሁለት የሚታወቁ የድመት ዝርያዎች አሏት። የመጀመሪያው እንግዲህ ተርክሽ ቫን ነው። ከቱርክ ምስራቃዊ ክፍል በሚገኝ የቫን ሐይቅ አካባቢ የመጣ ዝርያ ነው። እነዚህ የድመት አይነቶች ነጭ ቀለም ያላቸው፣ ጅራታቸው አካባቢ ላይ ቀይ ወይም ደግሞ ጥቁር ምልክቶች ያለባቸው አይነት ናቸው። እነዚህ ድመቶች የሚለያቸው ከሌሎቹ ውሃ በጣም ይወዳሉ። ሐይቅ አካባቢ ስለተገኙ አንዳንዱ ዋናም እንደሚችሉ ነው የሚነገረው ማለት ነው። ሁለተኛው የድመት ዝርያ ደግሞ ተርክሽ አንጎራ በመባል ይታወቃል። መነሻ ስፍራው የቱርክ ዋና ከተማ አንካራ ነው። በቀደመው ጊዜ አንጎራ ተብላ ስለምትጠራ በዛ ምክንያት ነው አንጎራ ተርክሽ አንጎራ ተብላ የተሰየመችው ማለት ነው። እነዚህ የድመት ዝርያዎች ረዥም፣ ለስላሳ፣ የሚያምር ነጭ ቀለም ያለው ጸጉር ያላቸው ሲሆኑ እነዚህ ድመቶች እንግዲህ ሌላው የሚለያቸው አንዱ የአይናቸው ከለር የተለያየ ነው። ኦድ አይስ በመባል ይታወቃል። ሰማያዊና አረንጓዴ ከለር ያላቸው የተለያየ አይን ከለር አላቸው ማለት ነው። እነዚህ የድመት ዝርያዎች ከጥንት ጀምሮ የነበሩ የተከበሩ የድመት ዝርያዎች ናቸው። እነዚህ ድመቶች የቱርክ ብሔራዊ ሀብት ተደርገው ይታያሉ። በአንካራ ዚዮሎጂ መናፈሻ ውስጥ ጥብቅ ክትትል በሚደረግባቸው የማራቢያ ፕሮግራም አላቸው። በአጠቃላይ ድመቶች ለቱርክ የቱሪስት ዴስቲኔሽን በመሆን እያገለገሉ ይገኛሉ ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ለሌሎችም ያጋሩ። ሀሳብ አስተያየታችሁንም ከስር ባለው ኮሜንት አስቀምጡልን።